ስትሰብክ እንትና ለኦርቶዶክስ ልስበክ፣ ለሙስሊም ልስበክ፣ ለእንትና ብለህ አደባባይ የምትወጣው? ሁላችንም አደባባይ ወጥተን ሰብከናል። ይኸው እኔና ወንድሜ አንድ መድረክ ላይ ለረጅም ጊዜ ከአዲስ አበባ ኦልሞስት አዲስ አበባ በሚባል ደረጃ እኔም ፓስተር አለማየሁም አብረን አንድ ላይ ሰብከናል። ግን ስንሰብክ ሰው ለይተን ዲኖሚኔሽን ለይተን አይደለም፣ ለፍጥረት ሁሉ ይሰበካል። ጽንፍ ይዘን አይደለም። አንድ ሰው ግን እንዲህ አይነት በመጽሐፍ ቅዱስ ላይ ቢኮዝ አንድ አይነት መጽሐፍ ቅዱስ ላይ ያለን ብለን የምናምን ሰዎች ዲቤት ሲደረግ ግን አንተ አልዳንክም መጀመሪያ ወንጌል ስበካ አልለው። ወንጌል ይዞን የመጣን ሰው በመንገድ ተረድቶታል። ምናልባት ወንጌል ምን ደረጃ ላይ ነው ያለው? አንድ ሰው እኮ ወንጌልን ልጅ በሆነ ደረጃ ላይ ሊኖርበት ይችላል። ጎልማሳ በሆነ ደረጃ ላይ ሊደርስ ይችላል። ሽማግሌ በሆነ ደረጃ ላይ ሊደርስ ይችላል። ወንጌል ሌቭል አለው። የትኛው ሌቭል ነው ብለህ ዲቤት ማድረግ ምን ችግር አለው? ተፈጸመ። ምንድን ነው ችግሩ? ይሄስ ወንጌልን ሸቃቀጥክ ያስብላሉ ወይም ደግሞ ለአንድ ዲኖሚኔሽን ወገንተኛ ነህስ ያስብላሉ? እንኳን ከእነዚህ ምንም እምነት የለኝም የሚል ኤቲስት ጋር እኮ ዲቤት ማድረግ ምን ችግር አለው? የባይብል ሂስትሪ ያስረዳሙ። ሐዋርያቶች ይህን አላረጉም። ሐዋርያቶች እንደኔና እንዳንተ ጽንፈኞች ላይ አይደለም ያልኩት። ዲቤት ሲደረግ መጀመሪያ ነገር አንተ ሙሉ እውቀት ከሌለ ሰንበዲ ጋር ዲቤት አታርግ፣ ሰው አታስገባ። ሙሉ እውቀት ካለ ወይ ሌላ ሰው አምጥተህ ስዩሜ አንዴ ቆይ፣ እኔን ነው የሚመለከተኝ፣ እኔ ላውራ። እንዴ አንተ ሙሉ እውቀት አለ እንዴ? ተፈጸመ አለ። በቃ እኔ ለምሳሌ አንድ ሰው ጋር እዚህ ጋር ዲቤት ላረግ ከመጣው ስለዛ ነገር አውቃለሁ ማለት ነው። ካለበለዚያ አላረግም። እኔ አይሰማኝም እኮ ችግሩ። አንተ ቆመ የምታወራበት ነገር ነው ስህተቱ። አንተ ሙሉ እውቀት አለ ወይ? በምናገረው ነገር ርዕስ ብታመጣው በዛ ርዕስ ወይ አውቀዋለሁ ወይ አላውቀውም። በጣም አሪፍ። ስለዚህ በምታወራው ርዕስ ላይ የማውቀውን ነው የማወራው። አንተ ቆይ በመጀመሪያ ስማ። ኧረ በስመ አብ ምን አይነት እኔ በህይወቴ በጣም እኔ ግን ልጁን ሳየው ስዩሜ አሁን ጀጅም ከምናረገው እሱን ቆይ ጀጅ አናርገው። እኔ ይሄን ሰውዬ ጀጅ አርገኝ ካልከኝ ከፍተኛ በኦርቶዶክስ ጥላቻ ውስጥ ያለ ሰውዬ ነው። አላውቀውም። ምንድን ነው አንተ አሁን ከኦርቶዶክስ አንጻር በዚህ ደረጃ ኦርቶዶክስን ርዕስ አድርገህ ኦርቶዶክስን አታንሳ። ስለአንተ ሲነገርህ ቆይ ስማ። እዛ ለምን ትደበቃለህ? ቆይ ሰማኝ እንዴ! ምን አይነት ሰውዬ ነው? ቤት ከፍቼ ተደብቃል ትለኛለህ? ቤት ከፍቻለሁ። ምን አይነት ሰውዬ ነው? ኦርቶዶክስ እያልክ ለምን የተናገርኩህ? አንተ ፓስተር ሆነ ለምን እውቀት ሳይኖር ሰው ታስገባለህ ነው ያልኩህ። ለምን ትጠይቀኛለህ? ኦርቶዶክስ ብለህ አንተ እኔን ለምን ጠየቀኝ? አላልኩም። እውቀት ሳይኖር ሰው አታስገባ ነው ያልኩህ። ስዩሜ አላለም? አዎ እውቀት ሳይኖር አላለም። አይ ከዛ በፊት ያልከው ተፈጸመ። ከዛ በፊት እኮ ነው። ምን አይነት ሰው? አዎ ያልኩት ምን መሰለህ? ካስገባ እውቀት ኖሮ አንተ ስማቸውን ጠርተህ ልማር ብለህ አታስገባ ነው ያልኩህ። ኦርቶዶክስ ብለህ አንድ ጊዜ ልናገር ምናልባት ከጨዋት እንትን ሊለን ስለሚችል ያልኩህ ይኸውልህ፣ ስታስገባ ኦርቶዶክሶችን ለመሞገት እውቀት ሲኖር አስገባ። ካለበለዚያ ልማር ብለህ አታስገባ ነው ያልኩህ። እኔ እኮ የሚያስገባኝማ ፓስተር ስላልክ ነው። ፓስተር ነኝ ስላልክ እኛ ስለሚጠቃል ያንተ እኮ አይደለም የእኛ ነው እሱ። ተፈጸመ። አንድ ጊዜ ፕሊዝ ልናገር። ይኸውልህ ፓስተር ማረገው እዚህ ከታች ያለው ይኸውልህ ስዩም ከኔ ጋር አብሮ የሚያገለግል በአንድ ላይ ያለን ለአንተ ፓስተር ላልሆን እችላለሁ፣ ለእሱ ፓስተር ነኝ። ፓስተርነትን ቆጥረህ አንተ አልሰጠኸኝም። እኔ ፓስተርነቴን እግዚአብሔር በሰጠኝ ጸጋና ጥበብ ከማንም ጋር ወንጌልን እኔ ጎዳና ላይ ሰብካለሁ። ይኸው ከስዩሜ ጋር ጎዳና ላይ አንተ አትሰብክም። ይኸው ሜክሲኮ ክፍለ ሀገሮች ላይ በቴሌቪዥን እንደማስተምር ታውቃለህ። ማነው ተፈጸመ አታውቅም። ዩቲዩብ ላይ ያለው አታውቅም። ተነስተህ ጭፍን ጥላቻ የኦርቶዶክስ አለብህ። በቃ እሱ ናት። አንተ በገባህበት ኦርቶዶክስ እየሰሩ እያሰደብከን ነው እኮ የሚለው ፓስተር። ቆራርጠው ቪዲዮ እየሰሩብህ ምንም የማያውቅ ፓስተር እያሉ እያሰደብከን ነው። ችግር የለውም። አይመለከተኝም። ስለሚቆረጥ እንትን አይመለከተኝም። አንተ ግን ቅንነትና ፍቅር ካለ ኦርቶዶክስ ጥያቄ ካለ ለማስተማርም ካለ ገብተህ ሞግት፣ ቤት ክፈት። ከመጣ ለኦርቶዶክስ እድል ልስጥህ፣ ትነጋገራለህ። ኦርቶዶክስ ስላስገባ
እኔ ዝም እላለሁ። አታውቅም ብለኛል አይደል? አላውቅም። አንተ ታወራቸዋለህ። እኔ አላውቅም። አንተ ታወራለህ። ማውራት ባለብኝ ርዕስ አወራቸዋለሁ ካስገባ። አንተ ደግሞ አስተምሩኝ ብለህ አትግባ ነው። መሞገት ካለብህ ቲክቶክ አንተ ለምማረው ምን አስፈለገ? እኔ ለምማረው ምን አስፈለገ? ፓስተር ነው እየተባልክ ነው እኮ ያልኩ ነው። ጥሩ ተማሪም ነው፣ ፓስተርም ነው፣ ጥሩም ተማሪ ነው፣ መልካም ተማሪ ነው። ስለዚህ እውቀት የሚገኝበትን ማንኛውንም አንተ ከመጽሐፍ ትማር የለ እንዲ እንኳን ከሰው ከነጭ መጽሐፍ ትማር የለ ከነጭ መጽሐፍ ትማር የለም። እንደ ለእኛ ምንድን ፓስተር ሰላም ናችሁ? ዶክተር አንተ በጣም ጣልቃ እየገባህ ነው ያለው። ነገሩን ደግሞ ሞር እያጋጋልክ ነው ያለው። እንደዚህ መልካም አይደለም። እንደ አሌክስ እኮ መናገር ይችላል። እንደ ለምንድን ነው ጣልቃ የምትገባው? ብዙ ጊዜ ከአንተ ጠቅም ለማለት ነው እኮ። ልክ ነኝ እኮ ኖ ለምን ጣልቃ መግባት ልክ ነው እንዴ? በተለይ ምንድን ነው የማታወራው? ልክ ነው። እሺ አሁን እንደዚህ አይነት ነገር መልስ መስጠት ትክክል ጥሩ ነው። ከዊትነስ መሆኑ መልካም ነው። ግን ቶሎ ጣልቃ መግባትም ደግሞ ልክም አይደለም። ግን ፓስተር አሌክስ እኔ ልናገርና ለምንድን ነው እየተቃወምንህ ያለው ቢባል ከአንተ በጣም ብዙ ስለምንጠብቅ ነው እኮ እንደገና ሁለት ነጥቦችን ላንሳለህ። ሚዲያው ላይ እሺ፣ የምንጠብቀውማ እንደ ፓስተርነት ሰውን እንድትመግብ ነው። እዛ ምድር ላይ እንደምትመግብ እየሰማህ ነው? እሺ፣ እየሰማሁሽ አይደለም? እየሰማሁሽ አይደለም? እኔን ታውቂኛለሽ? በክርስቶስ አውቅሃለሁ። ሌላ እውቀት የለኝም። ለምን እተዋለሁ? እሱ ነው ዋና ለኔ። እሺ፣ አሁን ማንግባባ ከሆነ ላወርድሽ ነው። ታውቂኛለሽ? በምንድን ነው? በአካል አላውቅህም። ታዲያ ምንድን ነው? ስለማታውቁት ሰው ምንድን ነው የምታወሩት? እንዴ የምታውቁት ሰው ስዩሜ ስለሚያቀኝ እያወራ ነው። እሺ አንቺ አታውቂኝም። ተፈጸመ ምንድን ነው ጣልቃ መግባትና ጨዋታ ያንተን ስም በጥሩ ቀን በክፉ አንስተን አናውቅም። ቆይ እኔ አሁን አንተ የተቃወምኩበትን ነጥብ ላንሳ። ለምን ተቃወምኩ? ለምን ታነሱታላችሁ? እሱ እኮ ወንጌል እንዳይሰበክ እየተከላከለላችሁ ነው። ለምን ታነሱታላችሁ? እንኳን አንተን እውቀት የለውም ብለን ልልን ማለት ነው። እውቀታቸው ከምንላቸው ሰዎች መካከል ሰላም ነው ፓስተር እያረቋ እንዴ እኔ ላውራ ታፈን ታውቁ። እንዴት ናችሁ ሁላችሁም? ማይክ ፓስተር በጣም የከፋ የኦርቶዶክስ ጥላቻ ስላለበት ነው። ቴንኪው አሌክስ፣ ሁላችሁም ተናግረዋል። እኔ ደግሞ ኦርቶዶክስን መውደድ ነው ያለብኝ። ምክንያቱም አንተ እኔን ስለምጠላኝ ነው በወንጌል የምትሰብከኝ። እንዴት ናችሁ? ሰላም ነው ፓስተር? እንዴት ነሽ? ሁላችሁም ደህና ናችሁ? ኧረ ቫይቡን ቀይሩት እንጂ ምንድን ነው ቫይቡን ቀይሩት። ጭቅጭቅ አደረጋችሁት። ምክንያቱም እኔ የተሰማኝ በቅንነት ነው የነገርኩህ። ለወንጌል ይጠቅማል ብለህ ካሰብክ ኦኬ ሙቪት። እኔ ግን ወንጌል እንቅፋት እየሆነ ነው ብዬ እኔ ስላሰብኩ ነው። ተፈጸመ። ይኸውልህ የመጀመሪያው ነገር እኔ እኮ ሀሳብህን አክብሬ ሰምቻለሁ። አልሰማሁህም? ሰምቻለሁ አይደል? እሺ ስሰማ ግን የተነሳህበትን ነገር ነው እኔ የተቃወምኩት። እኔ እኮ ሀሳብህን አንተን አይደለም እንደዚህ ሌላም ሰው ገብቶ ሲያወራ እኮ እንሰማለን። የመጀመሪያው ማስተካከያው ምን መሰለህ? ስታወራኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኛ ቤት ኦርቶዶክስን አታንሳ። ወይኔ እኔ የማወራው አንተ ለማቀሳሰር ለምን ትፈልጋለህ? ትልቅ ሰው ነው እኮ። ምንድን ነው የምናደርገው? ምንድን ነው ማድረገው? ለማቀሳሰር ነው እየፈለክ ያለው አንተ። ትልቅ ሰው ነህ፣ እንደዛ አይደረግም። ምንም ልል አልችልም። እኔ አንተን ነው ፐርሰናል እያወራሁ ያለሁት። አንተን አገልግሎት አልገባኝም እያልኩ እያወራሁ ያለሁት አንተን ነው። ላስረዳ አገልግሎቴን። በቃ ስለዚህ አስረዳኝ። እሺ በቃ አሁን የተነሳንበትን ዝም በል። በቃ አንተ አሁን እኔ ስለማስረዳ አንተ ዝም በል። እሺ እባክህ በመሀል አትግባ።
ተፈጸመ። በቃ እሺ፣ አገልግሎት ልንገርህ። ቤት ስከፍት በአራት ምክንያት ነው የምከፍተው። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካቶሊክና ወንጌል አማኝ አንድ በሚያደርጋቸው ጉዳይ ላይ ሳይጣሉ በመከባበር የአንዱን ሃይማኖት አንዱ ሳያዋርድ አንዱን ሳያንኳስስ በሚግባቡበት ርዕስ ውስጥ ቤቱ ተከፍቶ እንዲወያዩ እንዲያስተምሩ አንደኛው ዓላማችን ይሄ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ኢትዮጵያ ውስጥ ትልቅ ተቋም ሆኖ እየሰራ ያለ ተቋም ነው። እኔ አይደለም የጀመርኩት። ሁለተኛ የትኛውም መንፈሳዊ ነገር ጥያቄ ያለበት ሰው ይገባል፣ ጥያቄውን ያወራል፣ እንሰማዋለን። ከሰማን በኋላ ለምሳሌ ያህል በሚያወሩት ጉዳይ ላይ እኔ ማቀው ከሆነ ላወራ፣ ማላቀው ከሆነ እንደ ስዩም አይነት ወዳጆቼ በብዙ እውቀት የበረቱ ሰዎች ሀሳብ እንዲያካፍሉ ቤቱ ክፍት ነው። ሶስተኛ የወንጌል አማኝ በተለያየ አይነት ምክንያት በዚህ ቤት ውስጥ ማለት ነው የጋራ በሆኑ በወንጌል አማኞች ትምህርት ውስጥ ሀሳባቸውን እንዲያወሩ መማማር እንዲቻል መድረክ የሚከፈትበት ነው። አራተኛ ፐርሰናሊ ጥላቻንና አላስፈላጊ የሆኑ ኢነርጂዎችን ሰዎች እንዳያወጡ ቤቱ ተከፍቶ ጥል ካለ እርቅን፣ ስድብ ካለ አያስፈልግም ብሎ የሚሰራ ቤት ነው። ለዚህም አንደኛውን አንተ ላይ አፕላይ አድርጌያለሁ። ምን ጥላቻ አለብህ ብያለሁ። ሁለተኛ አፕላይ አድርጌያለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በወንጌል አማኝ ትምህርት ውስጥ የጋራ የሆኑ ነገሮች ላይ እንዲያስተምሩ ቤት ከፍቻለሁ። ሶስተኛ ኤቲስቶች ገብተው ሀሳብ አውርተዋል። እስልምና ቤቱ ተከፍቶለት ገብቶ ሀሳብ አውርቷል። እኛም ተናግረናል። ይሄ ነው ዓላማችን። ይሄንን ሳደርግ ግን አንተም መሆን አይጠበቅብኝም። ይሄን ሳደርግ ግን ያንተን አእምሮ ይዤ አይደለም ማደርገው። ምን እንደማደርግና ለምን እንደማደርግ የሚገባኝ ሰው ነኝ ብዬ ነው የማስበው። ይሄን ነው ተፈጸመ። ቀሪ ይላል በዚህ በአራቱ ጉዳይ አሁን ያልካቸው ምንም ቅር አይሉኝም። እኔ ዘይዶብ ዘዴ የነፍሳት መዳን ላይ ከሆነ ትኩረት የምታደርገው ስማኝ አንዴ። እሺ እኔም አንዴ ቃል ልናገር። ዘይዶብ ዘዴ የነፍሳት መዳን ላይ ትኩረት አድርገህ የምትሰራ ከሆነ አንድም ግን ማሰብ ያለብህ ብዙ ወንጌል አማኝ ከቅድም ጀምሮ ይቃወመኛል ብለሃል። የሚቃወሙ ለምን ይመስልሃል? ፐርሰናል ጥላቻ ነው የሚመስልህ? ምንድን ነው ግን ለምን ተቃወሙኝ ብለህም ቁጭ ብለህ ማሰብ። ይህንንም ልመክርህ እፈልጋለሁ። ለምን አስባለሁ? በቃ ካላሰብክ ለምን መሰለህ? ወገኖች ናቸው። ከወንጌል ጋር የሆነ እንቅፋት የሆነው ነገር አለ። አንተ ያልገባ ሳይደ አይተው ካሉህ ቆመህ ምንድን ነው ችግሩ ብሎ ማየት ምን ችግር የለውም። አንተን እኮ ነው አሁን ኮት ያደረኩ። አንተ በተሳሳተ ህሳቤ የኦርቶዶክስ ቤተክርስቲያን ላይ ጥላቻ ስላለ ያው ቀጥተኛ ነው የምልህ። አይ የኦርቶዶክስ ጥላቻ ያለ አንተ ነህ። እኔ የለኝም። አንተ ነህ ጥላቻ ያለ። አሌክስ አቤት ስዩሜ። አሁን እኮ በደንብ እኮ አንተ እኮ የዚህን ፕላትፎርም የከፈትክበትን ዓላማ ለተፈጸመ በደንብ አድርገህ ክሊር አድርገህለታል። ይሄ ፕላትፎርም የከፈትኩት ወንጌል ለመስበክ አይደለም። ወንጌል ስሰብክ ጎዳና ወጥቼ በከተማም ሆነ ከከተማ ውጭ ባሉት ክፍለ ሀገሮች ወንጌል እሰብካለሁ። ይሄን ፕላትፎርም የፈጠርኩት ግን ከተለያየ አይዲዮሎጂ ወይም ከተለያየ አንግል ከሚመጡት ሰዎች ጋር ባለኝ ሌቭል እነሱ ባላቸው ሌቭል ላይ ዲቤት ለማድረግ ነው ብለዋል አይደል? እንግዲህ እኮ ተቀብያለሁ፣ ተስማምተናል። በቃ ይሄን ነው እኮ። ይሄንን ሲል ደግሞ ስለምወድ ወንጌል ሰብካቸዋለሁ። እነሱም ስለሚወዱኝ ወንጌል ይሰብኩኛል። ያንተ ወይ ማለት ቆይ እነሱ ይኸውልህ ጨለማ ውስጥ ነው ብለው ስለሚያስቡ ስለሚወዱኝ ከጨለማ እንደወጣ ወንጌል ይሰብኩኛል። ይህ ጥላቻ አይደለም። እኔ ደግሞ ወደ እውነት ቢመጡ ብዬ ወንጌል ሰብካለሁ። ይህ ጥላቻ አይደለም። ለፓስተር አሌክስ ወንጌል መስበክ ማለት ጥላቻ ማለት ነው። አየህ፣ ይህ ነው 10 ጊዜ ጥላቻ እያለ ከታች ያሉት ላይ መዝራት እየፈለገ ያለው ማለት ነው። ብዳል እንዲ ያለማኝ ይኸው ጥላቻ እያለ የሚናገረው እኮ 10 ምን መሰለህ የሆነ ነገር መዝራት ፈልጓል። ኧረ ተው። በዲቤት ሊሞግተኝ አልቻለም።
ስለዚህ እነሱ ላይ የሆነ ጥላቻ እያለ የሆነ ነገር መስራትና መወደድ ፈልጓል። ዛት ሴት እሺ፣ አመሰግናለሁ። አይደለም በትክክለኛው መንገድ አልተረዳኸው። ወንጌል ሁለቱን ክሊር አድርጓል። ወንጌል እዚህ ለሚመጡ ሰዎች እውነቱን ነው። ወንጌል አልሰብክም ብሏል። እዚህ ቦታ ላይ የሚመጡ ሰዎች በተለይ ደግሞ ገስት የሚገቡትን ሰዎች ወንጌል ሊሰብካቸው አይደለም፣ ያላቸውን ሀሳብ በሀሳብ ሊሞግት ነው፣ ወይም እነሱ ሊሞግቱት ነው የሚመጡት። ስለዚህ እኔ እስከዚህ እስከምረዳው ድረስ ይሄ ነው። ይህንን ግን ለሆነ ሳይድ ለአንግል ያደላል ለማለት ህሊና ያለው ሰው መቼም እዚህ ሌሎችም ሰዎች አላችሁ፣ ለአንድ ወገንተኛ እስካልሆናችሁ ድረስ ይህንን በንጹህ መንገድ መመለስ ትችላላችሁ ብዬ አስባለሁ። ወገንተኝነት እኔ እንዲያውም ከአንተ ወገንተኝነት ያየሁት እኔ በገነት ላይ ካሰባችሁ ቀጥሉበት። ወይ ተፈጸመ። ዶክተር አንድ ነገር ልጠይቅህ ዶክተር፣ ተፈቀድክልኝ? የሰማኝ ነው ዶክተር? አውራት። እሺ እኔን ጠይቅኛለሽ ዶክተር? እሺ ጠይቃለሁ። ባለፈው ጊዜ ኤፊ ወጣቱ ልጅ ግን በጣም ነው ልጠይቅህ ነው የምፈልገው። ለምንድን ነው እኛ እንደዚህ በዚህ ልክ ወደ አንተ እንትን ያለው የሚለውን ልጠይቅህ ነው የምፈልገው።